እንግዲህ የኢሳን አለይሂ ሰላም ማንነት በዚህ መልክ ከተረዳ ነው ሰላምላክነቱም ቁርአንና መጽሐፍ ቅዱስ ይሄን ያህል ከነገሩን አሁን በዚህ አጭር ደቂቃ ውስጥ የምንመለከተው በአምላክነቱ ዙሪያ የሚነሱ አንዳንድ ጥያቄዎችና መልሶች ይሆናል ማለት ነው። ቀደም አምላክ አይደለም ብለን ስናምን መጀመሪያ ቅድሚያ የሰጠነው ለቁርአን ሆኖ ቁርአን በጉዳዩ ላይ ምን እንዳስተማረን እንደገለጽነው ሁላ አሁንም የሚነሱትን ጥያቄዎች ከቁርአን ጀምረን ነው የምናየው። ብዙ ጊዜ የተለመዱ ጥያቄዎች ከክርስቲያን ወገኖቻችን ይነሳል። የመጀመሪያው ጥያቄ ምንድነው? ኢሳ አለይሂ ሰላም ፈጣሪ አይደለም ብላችሁ ካመናችሁ እንዴት በቁርአናችሁ ላይ ወፍ ሊፈጥር ቻለ የሚለው ነው። በተለይ ይሄን ካጋጠመኝ ውይይት ጋር ነው አብሬ የምነግራችሁ። ከ6 ወይ ከ7 ዓመት በፊት ነው ወደ መሰለማ አካባቢ የሐዋርያት እምነት ተከታይ ወይም አፖስቶሊክ ቸርች ኦንሊ ጂሰስ ኢየሱስ ብቻ ተብለው የሚታወቁ የክርስትና ሴክቶች ወይም ክፍሎች አሉ። ከዚህ እምነት ተከታዮች ጋር ውይይት እያደረኩ ያለ ኢሳ አለይሂ ሰላም ፈጣሪ አይደለም ብዬ ስናገር አንድ ጥያቄ ጠይቆኝ ነበር። በቁርአናችሁ ከአላህ ሌላ ፈጣሪ አለ ወይ? እንደ ሙስሊምነቴ የለም ብዬ መልስ ሰጠሁት። እርግጠኛ ነህ አለኝ። አዎ በጣም እርግጠኛ ነኝ አልኩት። እሺ ከአላህ ውጪ ምንም የፈጠረ ነገር የለም አለኝ። ማንም ምንንም የፈጠረ ነገር የለም አልኩት። ኢሳ ምንም አልፈጠረም አለኝ። አዎ አልፈጠረም አለኝ። ወፍ አልፈጠረም አለኝ። እንደና መጥቶት አሁን የጥያቄ ለእናንተ ቢቀርብላችሁ ምንድነው መልሳችሁ? አዎ አልፈጠረም አልኩት። እርግጠኛ ነህ? አዎ እርግጠኛ ነኝ አልፈጠረም አልኩት። ሰውየው ትንሽ በሳል ሰውዬ ነበረ። ቶሎ ብሎ ጥቅስ ከፍቶ ለኔ ከማሳየት በፊት እኔን ቃል ኪዳን ማስገባት ጥቅም አለውና እሺ ካሳየሁህ አለኝ። እንዴ ካሳየኸኝማ ያለ ምንም ጥርጥር የሱን ፈጣሪነት አምኜ ለሰዎች መስበኬን እጀምራለሁ አልኩት። ምክንያቱም አልኩት አምላካችን አላህ እኮ በቅዱስ ቃሉ ላይ ከሱ ውጪ ያሉትን ፍጥረታት አይደለም ወፍቅርና ማለት ነው ሲፎካከራቸው ምንድነው ያለው? ኢነል ለዚነ ተድዑነ ሚን ዱኒላህ እነዛ ከአላህ ውጪ የምትገዟቸው የምትጠሯቸው አካሎች እኮ ለን يخلقوا ذبابا አረ ዝንብ መፍጠር አይችሉም ነው። ወፍ አይደለም ዝንብ ሊፈጥሩ አይችሉም። በግለሰብ ደረጃ ሳይሆን ወለው اجتمعوا له ይሄን ዝንብ ለመፍጠር ኃይላቸውን ቢያሰባስቡ እንኳን ዝንብ መፍጠር አይችሉም። ደግሞ የምን መፍጠር? وإن يسلبهم الذباب منه شيئا አረ ይሄ ዝንብ እነሱ ከሚመገቡት ምግብ አንዳች ነገር እንኳን ይዞባቸው ቢወስድባቸው አንተ ስኳር እየቀም ያንን ስኳር ቢያነሳው እንኳን لا يستنقذوه منه ከዛ ማስጣል የማይችሉ ናቸው። እውነት ዝንብ ካንተ ላይ ስኳር ይዞ ቢሄድ አንተ እጅህን አንስተ ዝንቡን እንኳን በትይዘው ወዲያውኑ ለሃጩን አፍስሶ ስኳሩን ይቀይረዋል ወደ ሌላ ነገር። ضعف الطالب والمطلوب አምላኪውም ተመላኪውም አካል ደካሞች ናቸው። ሰዎች ማቀደር الله حق قدره አላህን የሚገባውን ማወቅ አላወቁትማ። አላህን የሚገባውን ማክበር አላከበሩትም። ለሱ የሚገባውን ዒባዳ አልሰጡትም። ስለዚህ በዚህ ቁርአን ጥቅስ ላይ ዝንብን እንኳን መፍጠር አይችሉም እያለ ከሱ ውጪ ያሉ ፍጥረታቶች እዚህ ጋር ከዝንብ አስፈልጦ ወፍ የፈጠረማ ካለ ምን ጥርጥር አለ ፈጣሪ ለመሆኑ አሉት። አሁን ደስታ ተሰማው። ኢሳ በቁርአን ውስጥ ወፍ እንደፈጠረ ቁርአን እንደሚናገር ፍጹም እርግጠኛ ነው ሰውየው። ሊያሳምነኝ ነው እኔም ቃል ገብቼለታለሁ። ቶሎ ቸኮለና በል ሱራ 349 ክፈተልኝ አለ። ተከፈተ ሱራ 349 ሱረቱ አሊ ኢምራን ቁጥር 49 አንብበው አለ። ወረሱለን ኢላ በኒ እስራኤል ወደ እስራኤል ልጆችም መልእክተኛ ያደርገዋል ኢሳን አለይሂ ሰላም አኒ ቀድ ጂእቱኩም ቢአያቲን ሚን ረቢኩም እኔ ከጌታችሁ ዘንድ በሆነ ተአምር ወደ እናንተ መጥቻለሁ። አኒ አኽሉቁ ለኩም ሚን الطين كهيئة الطير እኔ ለእናንተ ከጭቃ እንደ ወፍ ቅርጽ ፈጥራለሁ። فأنفخ فيه በውስጡም መነፋበታለሁ فيكون طيرا بإذن الله በአላህም ፍቃድ ወፍ ሆኖ ይበራል። እና ምን ትፈልጋለህ አለ። አንተስ ምን ትፈልጋለህ አልኩት። የታለ እዚህ ጋር ወፍ ፈጠረ የሚል ምን በአላህ ፍቃድ ልትፈልገህ ነው አለ።
አረኔ ዛል ገባሁ አሉት በማን ፈቃድ ሰራ አልሰራ ሁለተኛ ተከትሎ የሚመጣ ጥያቄ ነው ከመነሻው ራሱ መች ወፈጠራ እና ቁርአኑ የሚለው ምንድነው አለ ቁርአኑ የሚለው ማን ልንገርህ አሉት ምንድነው ያለው አኒ አخلق لكم من الطين كهيئه الطير እኔ ለእናንተ ከጭቃ እንደ ወፍ ቅርጽ ፈጥራለሁ ብሎ ሃይአ ቅርጹን ተናገረ እንጂ ስለ ወፍ መች ተናገረ የወፍ ቅርጽ ሰራለሁ የወፍ ቅርጽ ፈጥራለሁ ብሎ ጭቃ አምጥቶ ቅርጽ እንደሚፈጥር ተናገረ እንጂ ወፍ ፈጥራለሁ ብሎ መች ተናገረ ግልጽ ነው ጭቃ አምጥቶማ የወፍ ቅርጽ መፍጠር ፈጣሪ ካሰኘ መከራከር አልፈልግም ኢሳ ፈጣሪ ነው ባንተ ፊት አምናለሁ አንተ ደግሞ እኔ ከኢሳ የበለጥክ ፈጣሪ ነህ እንድትለኝ ፈልጋለሁ ምክንያቱም ለኔ ጭቃ በታመጣልኝ ከወፍ አስበልጬ ያሞራ ቅርጽ ነው የምፈጥርልህ አሉት በልጅነት ጊዜም የተጫወትነው ጉዳይ ነው ከኔ ደግሞ በላይ በመርካቶ የገበያ አዳራሾች ውስጥ የሰው ቅርጽ ያላቸው አሻንጉሊቶች ተሰቅለው አላያችሁ አይታችኋል አይደል ሱፍ ሁሉ ለብሰዋል እኮ አይደል የሚያሳዝነው ግን አንድም ቀን ሰርግ ሄደው አያውቁ ሩህ የላቸውማ በውስጡ ሐቂቃው ምንድነው ግን በወፍም ይሁን ባሞራ ወይም በሰው ቅርጽ የተሰራውን ነገር እውነተኛ ወፍና አሞራ ወይም ሰው አድርጎ እንዲሄድ ማስቻሉ ላይ ነው አይደል ታዲያ ኢሳ ይህንን አላደረገም ወይ እንዳትለኝ ፈአንፉሁ ፊ በውስጡም መነፋበታለሁ አለ አዎ እኔም መነፋለሁ እንዳሞራ ቅርጽ የሰራሁት ጭቃ ላይ ልዩነቱ ግን ምንድነው فيكون طيرا باذن الله በአላህ ፍቃድ ወፍ ሆኖ ይበራል አለ ኢሳ የሰራው ወፍ ሆኖ እንዲበር የማን ፍቃድ አስፈለገ የአላህ ፍቃድ አስፈለገ እዚህ ጋር እንግዲህ በአላህ ፍቃድ ብሎ ገደበው እኔ ግን ባደርግስ ነብይ አይደለሁማ ለመልእክተኝነቴ ምንም ማረጋገጫ ስላልሆነ የኔው ጭቃ ሆኖ ይቀራል ኢሳ ግን ነብይነቱ እንዲታወቅ በበኒ እስራኤሎች እንዳይስተባበል ሐቅን የፈለገ ሰው እንዲያምንበት አላህ በፈቃዱ ወፍ እንዲሆን ያደርገዋል አለ ስለዚህ ኢሳ የቱ ጋር ነው ወፍ የፈጠረው ግልጽ ነው ከዚህ አንፃር ይሄ ማስረጃ ለአምላክነቱ ምንም ሊሆን አይችልም ቀጥሎ ያሉት ሙታንን ማስነሳት ለምጻምን ማዳን ጎባጣን ማቅናት እዛው አንድ አየት ላይ ተጠቅሰዋል በኢዝኒላህ የተባሉት በአላህ ፈቃድ ተባሉ ሌላው ብዙ ጊዜ የሚነሳው ጥያቄ እግዚአብሔር አንድም ሶስትም ነው ለሚለው ሐሳብ እንደማጠናከሪያ ይሆንና አላህ በቅዱስ ቃሉ ላይ ስለራሱ ሲናገር ኢና ብሎ ተናግሯል እኛ ብሏል ስለዚህ እሱ አንድም ሶስትም እንደሆነ ያሳያል ይላል ጉዳዩ ምናልባት ብዙ ጊዜ የሰማችሁትን ትኖራላችሁ ለብዙ ሙስሊሞች ደግሞ ብዙም ግራም ያጋባ ጉዳይ አይደለም አምላካችን አላህ እኛ ስላለ በአንድነቱ ውስጥ ሌላ ሶስትነት አለበት የሚል ምንም ሹብሃ ሊፈጥር አይችልም ጌታችን አምላካችን አላህ ኢና የሚለው ወይም እኛ የሚለው አነጋገሩ ለክብር ኃያልነቱን ለመግለጽ እንጂ እሱ ሶስት አለመሆኑን ማወቅ ለሚፈልግ ሙስሊም እንደው በቀላሉ በአምስት መንገድ ብቻ ማስረዳት ይቻላል አጠር ባለ መልኩ አንደኛ አምላካችን አላህ ኢና ብሎ ተናግሯልና እሱ እኛ ስላለ ከአንድ በላይ ነው ብዛትና መልካች ነው ብለን ሳንከራከር ከነሱ ጋር እንኳን ብንቀበለው እኛነቱ በሶስት ሊቆም አይችልም ነው ምንላችሁ 9 19 29 ኤክስትራ ኤንድ ሶ ሊቀጥል ይችላል የሚገድበው የለም ስለዚህ አንድ ክርስቲያን መጥቶ አላህ እኛ ብሏል ሶስት ነው ቢልን 9 ነው ተሳስተሃል ብለው ምናልባት እኔም ተሳስቼ ሊሆን ይችላል ዑለማዎችን በጠይቅ 17 ሊሆን ይችላል እኛ ብሏል ስላሴ ማለት ግን ከአራት በታች ከሁለት በላይ ሶስት ላይ ከቆመ እኛ የሚለው አነጋገሩ ግን ሶስትን ጨምሮ ሌሎችን ካመላከተ እኛነት ለሶስት ሊሆን ይችላል አይችልም ስለዚህ አንደኛ ገደብ ስለሌለው እኛነት ለሶስት አይሆንም